በአንድ ወቅት በየመን ጦርነትና በመሰል ቀጠናዊ የደህንነት ጉዳዮች ላይ የቅርብ አጋር የነበሩት የተባበሩት አረብ ኤሚሬትስና ሳውዲ አረቢያ አሁን ላይ ግንኙነታቸው በእጅጉ ሻክሮ ወደ ግልጽ ባላንጣነት ተቀይሯል። ይህ ውጥረት አይን አውጥቶ የወጣው እንደ አውሮፓውያኑ አቆጣጠር በታህሳስ 2025 መገባደጃ ላይ ነበር። በኤሚሬትስ የሚደገፈው የየመን ደቡባዊ ሽግግር ምክር ቤት ኤስቲሲ በሐድራማውትና በአልማራት ክልሎች ላይ መጠነ ሰፊ ጥቃት መክፈቱን ተከትሎ ሳውዲ አረቢያ ኤሚሬትስ ጥቅሜንና በተባበሩት መንግስታት የሚታወቀውን የየመንን መንግስት እያዳከመች ነው በማለት በይፋ ወነጀለች። ይህም በሳውዲ መገናኛ ብዙሃን የታጀበ የፕሮፓጋንዳ ዘመቻ እንዲከፈትና ቀጠናዊ ቀውስ ሊከሰት ይችላል የሚል ስጋት እንዲነግስ አድርጓል። የዚህ ሁሉ መነሻው በቀይ ባህርና በአፍሪካ ቀንድ ባሉ ስልታዊ መስመሮች ወደቦችና ሀብቶች ላይ የበላይነትን ለመያዝ የሚደረግ ሽኩቻ ነው። ይህ ፍጥጫ በቀጠና ውስጥ የተከፋፈሉ ግንባሮች እንዲፈጠሩ ምክንያት ሆኗል። ሳውዲ አረቢያ ግብፅን፣ ሱዳንና ቱርክን ከቅርብ ጊዜ ወዲህ ደግሞ ሶማሊያን ያካተተ አዲስ ጎራ እየመራች ትገኛለች። የዚህ ስብስብ ዋና ዓላማ በቀይ ባህር ላይ የሚታዩ ስጋቶችን መመከትና በአፍሪካ ቀንድ ላይ የሳውዲን የበላይነትን ማራገጥ ነው። በአንጻሩ ኤሚሬትስ እንደ ኤስቲሲ ያሉ ተገንጣይ ኃይሎችን በመደገፍ ራሷን የቻለ መንገድ ለመከተል ብትሞክርም ተከታታይ መሰናክሎች እየገጠማት ነው። ለምሳሌ በጥር 2026 ሶማሊያ ከኤሚሬትስ ጋር ያላትን የሁለትዮሽ ስምምነት በሙሉ ማቋረጧ በኤሚሬትስ ላይ ትልቅ ኪሳራ ሆኗል። የኤሚሬትስ የባህርና የኢኮኖሚ ተጽዕኖ አሁን ላይ በዚህ በሳዑዲ በሚመራው ስብስብ ቀጥተኛ ፈተና እየገጠመው ነው። በዚህ መሃል ግን ኢትዮጵያ ለኤሚሬትስ ወሳኝና ታማኝ ስልታዊ አጋር ሆና ብቅ ብላለች። በሁለቱ ሀገራት መካከል ያለው ግንኙነት በመሰረተ ልማት፣ በግብርና፣ በወደብ ልማትና በደህንነት ዘርፍ በእጅጉ እየጠነከረ መጥቷል። በቅርቡ በሁለቱ ሀገራት በከፍተኛ የመንግስት ባለስልጣናት ደረጃ የተደረገው ውይይት እንደሚያሳየው ኤሚሬትስ ኢትዮጵያን በአፍሪካ ቀንድ ውስጥ እንደ ዋና አጋሯ ወስዳታለች። ይህም የመከላከያና የቀጠናዊ መረጋጋትን ያካተተ ሁለንተናዊ ስልታዊ አጋርነት ነው። የወታደራዊ ትብብሩ የዚህ ግንኙነት ዋና ምሰሶ ነው። ኤሚሬትስ ለኢትዮጵያ የድሮንና የሎጂስቲክ ድጋፍ ስታደርግ ቆይታለች። በቅርቡ የወጡ መረጃዎች እንደሚያመለክቱት ደግሞ ኤሚሬትስ 20 የሚጠጉ ሚራጅ 2000 ዘመናዊ ተዋጊ ጀቶችን ለኢትዮጵያ ልትሰጥ ነው። ሰሞኑን በተከበረው የኢትዮጵያ አየር ኃይል 9ኛ ዓመት የመስረታ በዓል ላይ የኤሚሬትስ አውሮፕላኖች መሳተፋቸውና የጦር መሳሪያ ጭነው ወደ ኢትዮጵያ የሚበሩ አውሮፕላኖች መታየታቸው ትብብሩ ምን ያህል ስር እየሰደደ መሆኑን ያሳያል። ኤሚሬትስ በሶማሊያና በየመን የገጠማትን ኪሳራ ለማካካስ በኢትዮጵያ ላይ ይበልጥ መደገፉ አይቀሬ ነው። ይህም ለኢትዮጵያ ትልቅ ስልታዊ ዕድል ይፈጥራል። በሳውዲ የሚመራው ስብስብ ግብፅ፣ ሱዳንና ሶማሊያ ለኤሚሬትስ ብቻ ሳይሆን ለኢትዮጵያም ተቀናቃኝ የሆኑ ሀገራትን የያዘ ነው። ግብፅ በአባይ ውሃ፣ ሱዳን በድንበር ላይ፣ ሶማሊያ ደግሞ በቀጠናዊ አሰላለፍ ከኢትዮጵያ ጋር ውጥረት ውስጥ ናቸው። በመሆኑም ከኤሚሬትስ ጋር መጠናከር ኢትዮጵያ በአፍሪካ ቀንድ ያላትን አቋም እንድታጠናክር ይረዳታል። እናም ይህ ሰሞነኛ የጂኦፖለቲካ እንቅስቃሴ ለኢትዮጵያ ይዞላት የመጣው ስልታዊ ድሎች አሉ። የመከላከያ አቅም ማዘመን አንዱ ድል ነው። ከኤሚሬትስ የሚገቡትን እንደ ሚራጅ 2000 ያሉ ጀቶችን በመጠቀም ኢትዮጵያ የአየር ኃይል የበላይነትን ማረጋገጥና በሳውዲ ጎራ ካሉ ሀገራት ጋር የሚመጡ ስጋቶችን መከላከል ትችላለች። ሌላኛው የኢኮኖሚና የደህንነት ድጋፍን ማሳደግ ነው። ኤሚሬትስ ያላትን ጠንካራ አጋር የመፈለግ ፍላጎት እንደ መልካም አጋጣሚ በመጠቀም በመሰረተ ልማት በተለይም ወደብና ግብርና ላይ ተጨማሪ ኢንቨስትመንትና የደህንነት ስምምነቶችን ማግኘት ትችላለች። ዲፕሎማሲያዊ ብልሃትን በተሞላው መልኩ በመራመድ ከኤሚሬትስ ጋር ያላትን ግንኙነት በማጥለቅ የሳውዲን ተጽዕኖ ማመጣጠንና በተመሳሳይ ጊዜ ግን ከሌሎች ኃይሎች ጋር ያላትን ግንኙነት በጥንቃቄ በመያዝ ሙሉ በሙሉ ወደ ጽንፍ እንዳይሄድ ማድረግ ትችላለች። ኢትዮጵያ ለተዘነጋው የማይገባው ቀጠናዊ ሚዛንን ማስጠበቅ ነው። የኤሚሬትስን ድጋፍ ተጠቅሞ ከግብፅና ከሱዳን ጋር በሚደረጉ ድርድሮች ላይ ጠንካራ አቋም መያዝ፣ በሌላ በኩል ደግሞ ብቸኝነትን ለማስቀረት ከሳውዲ ጋር የተመረጡ ግንኙነቶችን ማስቀጠል ይኖርባታል። በአጠቃላይ የኤሚሬትስና የሳውዲ መለያየት አዲስ የጂኦፖለቲካዊ ምህዳር ፈጥሯል። ኢትዮጵያ ያላት ስትራቴጂካዊ ቦታና ከኤሚሬትስ ጋር የነበራት የቀደመ ግንኙነት በዚህ አጋጣሚ ከፍተኛ ጥቅም እንድታገኝ ያደርጋታል። ይህንን ጥምረት አላስፈላጊ ግጭቶችን ሳይቀሰቅስ በጥበብ በመምራት ኢትዮጵያ በቀይ ባህርና በአፍሪካ ቀንድ ላይ ያላትን ደህንነት፣ ኢኮኖሚና ተጽዕኖ ማሳደግ ትችላለች።